ቀናርጋትና ሀገሬን ጌታ የከፋ ሁሉ ይታይሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የክርስቶስ ሰዎች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስከስ ያስቆያችሁ አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁ ለመከራችሁን እንኳን አደረሳችሁ ላላችሁ ለሁላችሁም ቃሉ የተዝማሬ መላእክትን ያሰማልን። እንኳን አብሮ አደረሰን። እግዚአብሔር ቢወድና ቢፈቅድም ጥቅምት 4 ቀን የዕለቱ ምንባባት ውስጥ እንደሚከተሉት አቀርባለሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 እስከ ፍጻሜው ያለው ኃይለ ቃል አነባለሁ። ቃሉም እንደዚህ ይላል። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህም ሚስቶችም ያሏቸውም እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸው ደስ እንደሚላቸውም፣ የሚገዙ ምንም እንደሌላቸው፣ በዚችም ዓለምም የሚጠቅሙ በሙሉ እንደማይጠቀሙባትም ይሁኑ። የዚች ዓለም መልክ አላፊ ነውና፣ ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባው ጌታን እንዴት ደስ እንደሚያሰኘው የጌታ ነገርም ያስባል። ያገባው ግን ሚስቱን እንዴት ደስ እንደሚያሰኛትም የዓለምን ነገር ያስባል። ልቡም ተከፍሎ ያልተጋባች ሴትና ድንግል በሥጋም በነፍስም እንዲቀደሱ የጌታ ነገርም ያስባሉ። የተጋባች ሴት ግን ባሏን እንዴት ደስ እንድታሰኘውም የዓለምን ነገርም ታስባለች። ይህንንም ለራሳችሁም ጥቅምም እላለሁ። በአግባብም እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባትም ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረሰ ሰውም ቢኖር የወደደውንም ያድርግ፣ ኃጢአት የለበትም። ይጋቡ፣ ሳይናወጥም በልቡ የጸና ግን ግድ የለበትም። የወደደውንም እንዲያደርግም ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግል ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። ሴት ባሏ በሕይወትም ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። እንደ ምክሬ ግን እንዳለች ብትኖርም ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስም በእኔ ያለ ይመስለኛል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 16 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። አርነት ወጥታችሁ እንደ እግዚአብሔር ባሪያዎችም ሁኑ እንጂ ያ አርነትም ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞቹን ውደዱ፣ እግዚአብሔርንም ፍሩ፣ ንገሩትም። ንጉሥንም አክብሩ። ሌሎችንም ሆይ ለበጎዎችና ለነገሮችም ጌቶች ብቻችሁን ብቻ ሳይሆን ለጠማሞችም ደግሞም ከፍርሃትም ሁሉ የተገዙ። በግፍም መከራ የሚቀበል ሰው እግዚአብሔርን ያሰበ ሐዘንን በታገሰ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔርም ዘንድም ምስጋና ይገባዋል። የተጠራችሁለትን ለዚህ ነውና። ክርስቶስ ደግሞም ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራንም ተቀብሏልና። እርሱም ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሊሰድቡትም መልሶ አልተሳደበም።
መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአትም ሞትን ለጽድቅም እንድንኖርም እሱ ራሱ በሥጋ ኃጢአታችንን በእንጨትም ላይም ተሸከመ። ከመገረፍም ቁስልም ተፈወሳችሁ። እንደ በጎችም ትቀበዘበዙ ነበርና ትቅበሰበሱ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። የሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ 20 ያለው ቃሉም እንዲህ ይላል። በደማስቆስ ሐናንያ የሚሉት አንድ ደቀ መዛሙርም ነበረ። ጌታም በራእይም ሐናንያን ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህም ቅን ወደሚባለው ወደ ሂድ፣ በይሁዳ ቤትም ሳኦልም የሚሉትም አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትን ሰው ገብቶ ደግሞ እንዲያዩ እጁንም ሲጭንበትም አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይም ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎችም ሰምቻለሁ። በዚህም ስምህንም የሚጠሩትን ሁሉ ለማሰርም ከካህናትም አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤል ልጆች ፊትም ስሜንም ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበትም መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድም መንፈስ ቅዱስንም ይሞላብህ ዘንድ ተላከኝ አለው። ወዲያውም እንደ ቅርፊትም ያለ ከዓይኑ ወደቀ። ያን ጊዜ ደግሞ አየ፣ ተነስቶም ተቀመጠ። መብልም በልቶ በረታ። በደማስቆስም ካሉትም ደቀ መዛሙርት ጋርም ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስም እርሱ የእግዚአብሔር ልጅ እንደሆነም በምኩራብ ሰበከ። መዝሙረ ዳዊት ምዕራፍ 67 ነአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለብውን ነገረ ፍካሬ ኩሉ አምሳለ ለማርያም ተወድሳ ለማርያም ድንግል ስለ ትሩፋት ታቦተ ጽዮንን በተመለሰች ጊዜ እግዚአብሔር ይነሳ፣ ጠላቶቹም ይበተን፣ የሚጠሉትም ከፊቱ ይሽሹ። ጢስም እንደሚበተን እንዲሁ ይብነኑ፣ በስምም በእሳትም ፊትም እንደሚቀልጥም እንዲሁ ኃጥአንም ከእግዚአብሔር ፊትም ይጥፉ። ጻድቃን ግን ደስ ይበላቸው፣ በእግዚአብሔር ፊትም ሐሴትን ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር ተቀኙ፣ ስለ ስሙም ዘምሩ። ወደ ምድርም በዳ ለወጣው መንደር ጥረጉ፣ ስሙ እግዚአብሔር ነው። በፊቱም ደስ ይበላቸው፣ በፊቱም ይደንግጣሉ። እግዚአብሔርም በቅዱስ ቦታው ለድሆች አደጎችም አባት ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችንም በቤት ያሳድራቸዋል፣ እስረኞችም በኃይሉ ያወጣቸዋል። አመፀኞችንም ግን በምድረ በዳ ያኖራሉ። አቤቱ በሕዝብህ ፊትም በመጣህ ጊዜ በምድረ በዳም ባለፍክ ጊዜ ምድር ተናወጠች። ከሲና አምላክም እና ከእስራኤልም አምላክ ፊትም ሰማያትም አንጠባጠቡ። አቤቱ የሞገስህን ዝናብም ለርስትህም አዘነብክ። በደከመ ጊዜም አንተ አጸናኸው፣ እንስሶችህም በውስጡ አደሩ። አቤቱ በቸርነትም ለድሆችም አዘጋጅ። እግዚአብሔር ቃሉንም ሰጠ። የምስራች የሚናገሩ ብዙዎች ናቸው። የሰራዊት ነገሥታትም ፈጥነውም ይሸሻሉ። በቤትህም የምትኖር ምርኮንም ተካፈለች። በርስቶችም መካከል ብታድሩ ክብር እንደተሰሩ እንደ ርግብም ክንፎችም በቀጥልያ ወርቅም እንደተለበጡ ላባዎችም ትሆናላችሁ። ሰማያዊ ንጉሥ በላዩ ባዘዘ ጊዜ በሰለሞንም ላይም በረዶ ዘነበ። የእግዚአብሔርም ተራራ የለመለመ ተራራ ነው። የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎችም ለምን ይነሳሉ? እግዚአብሔርን ተራራ ያድርበት ዘንድም ወደደው። በእውነት እግዚአብሔርም ለዘላለሙ ያድርበታል። የእግዚአብሔር ሰረገላዎችም የብዙ ሺህ ናቸው። የጌታ መቅደስም በሲና በመካከል ነው። ወደ ሰማይም አረገህም፣ ምርኮንም ማረክ፣ ስጦታንም ለሰዎችም ሰጠ። ደግሞም አመፀኞችንም በዚያ ያድሩ ዘንድም እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንም የደህንነታችን አምላክ ነው። ከሞትም በመውጣትም በእግዚአብሔር ነገርን ግን እግዚአብሔር የጠላቶቻችን ራስን በኃጢአትን መንገድም የሚሄደውንም
የጠጉሩንም አናትም ይቀጠቅጣል። እግዚአብሔርም እንዲህ አለ፣ ከሳባንም አወጣኋችሁ፣ ከባህርም ጥልቅም እመልሳችኋለሁ። እግሮችም በደም ይረገጡ ዘንድም የውሾችም ምላስም ጠላቶችን ደም ይልሱ ዘንድም የአምላኬ የንጉሥ መንገድም በመቅደሱ ነው። አቤቱ መንገድም ተገለጠ። በከሮንም የሚመቱ በቆነጃጅትም መካከልም አለቆችም ደሙ መዘምራንም ተከስተሉ። እግዚአብሔር በጉባኤ ቤታችንን በእስራኤልም ምንጭም አመሰገኑ። ወጣቱ ብንያም ለጉልበቱ በዚያ አለ፣ ገዦቻቸውም የይሁዳ አለቆችም በዚያ ይገኛሉ። አቤቱ ኃይልህን እዘዝ። አቤቱ ይህንንም ለእኛ የሠራኸውንም አጽናው። በኢየሩሳሌም ስላለው መቅደስም ነገሥታትንም እጅ መንሻ ስለ አንተ ያመጣሉ። በሸምበቆ ውስጥም ያሉትንም አራዊትም በአሕዛብም ውስጥም ያሉትን የበሬዎችንና የወይፈኖችንም ጉባኤ ገስጽ። እንደ ብርም የተፈተኑትንም አሕዛብም እንዳይዘጉ ሰልፍንም የሚወዱትንም አሕዛብ በትናቸው። መኳንንት ከግብፅ ይወጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታትም ለእግዚአብሔር የተቀኙ ለጌታም ዘምሩ። በምስራቅ በኩልም ወደ ሰማይ ሰማያትም ለወጣ ለእግዚአብሔር ዘምሩ። የኃይልህም ቃልም የሆነ ቃሉን እንሆ ይሰጣል። ለእግዚአብሔር ክብርም ስጡ። ግርማውም በእስራኤልም ላይም ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይም ድንቅ ነው። የእስራኤል አምላክም እርሱ ኃይልን ብርታትንም ይሰጣልና እርሱ እግዚአብሔር ይመስገን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 10 ከቁጥር 17 እስከ 25 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ሰብአውም በደስታ ተመልሶ ጌታ ሆይ አጋንንትንስ እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅም ከሰማይ ሲወድቅም አየው። እነሆ እባቡንና ጊንጡን ትረግጡት ዘንድ በጠላትም ኃይልም ሁሉ ላይም ስልጣን ሰጥቻችኋለሁ። የሚጎዳችሁንም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ሰዓትም ኢየሱስም በመንፈስ ቅዱስም ሐሴትን አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮችም ሰውረ ለሕፃናት ስለገለጠላቸው አመሰግናለሁ። አዎ አባት ሆይ ፈቃድህ በፊትህ እንደሆነ ሆኗልና ሁሉ ከአባቴ ዘንድም ተሰጥቷል። ወንድምንም ማንም እንደሆነ ከአብ በቀርም የሚያውቀው የለም፣ አብንም ማን እንደሆነ ከወልድ በቀርም ወልድም ሊገለጥለትም ከሚፈቅድም በቀር የሚያውቀው የለም አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻውም የምታዩትን የሚያዩ ዓይኖችንም ብፁዓን ናቸው አላችኋለሁና፣ እናንተ የምታዩትን ብዙዎቹም ነቢያትና ነገሥታትም ሊያዩ ወደዱ አላዩም፣ የምትሰሙትንም ሊሰሙ ወደዱ አልሰሙም አለ። እነሆ አንድ ሕግም አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወትን እንድንወርስ ምን ላድርግ አለው። እርሱም በሕግ የተጻፈውንም ምንድነው አለው። እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ ሆይ አምላክህ በፍጹም ልብህ በፍጹም ነፍስም በፍጹም ኃይልህም በፍጹም አሳብም ውደድ፣ ባልንጀራውንም እንደ ራስህ ውደድ አለው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን አሜን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሚን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሚን። ታንተን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ